ፕሬዝዳንት ኢሳያስ አፈወርቂ አሰብ ላይ አስቸኳይ ስብሰባ ጠርተዋል። በስብሰባው ግብጽና ሳውዲ አረቢያ እንዲገኙ ከአስመራ አድሃሉ ቤተመንግስት ጥሪ ደርሷቸዋል። ስብሰባው በወደቧ ከተማ አሰብ የሚደረግም ሲሆን ዓላማው ቀይ ባህርን እንጠብቀው የሚል እንደሆነ የኤርትራ መንግስት ይፋ አድርጓል። በሌላ በኩል ከሰሞኑ በርካታ ቁጥር ያላቸው ምልምል የኤርትራ ወታደሮች ወደ ሳዋ ወታደራዊ ማሰልጠኛ ካምፕ ገብተዋል። ሰልጣኞቹ የኤርትራን ባህርና መሬት የመጠበቅ ተልዕኮ እንደተሰጣቸውም አንድ ከፍተኛ የኤርትራ የጦር መኮንን ለምልምል ወታደሮቹ ተናግረዋል። ነገሮች በእንዲህ መልኩ በጦዙበት በዚህ ወቅት የኤርትራው አፈቀላጤ አቶ የማነ ገብረ መስቀል ኢትዮጵያ ዘመቻ ከፍታብናለች ሲሉ በአዲስ ውንጀላ ዛሬ ተከስተዋል። አሰብ ድንበር ላይ ወታደሮች በብዛት እየተጓጓዙ ሲሆን ኤርትራ የፊት ለፊት ውጊያ እንዳይከፈትባት አሁንም የድረስልኝ ጥሪ በመሪዎቿ በኩል እያሰማች ነው። ሀያላን ሀገራቱ ውጥረቱ እንዲበርድ እየተማጸኑ ሲሆን አገራቱ ግን ለተማጽኖ ጆሮ እየሰጡ አይደለም። ውድ የቻናላችን ቤተሰቦች ኢሳያስ አፈወርቂ በቀይ ባህር ጉዳይ ሳውዲ አረቢያንና ግብጽን አስቸኳይ ስብሰባ ጠርተዋል። በሳዋ ደግሞ በርካታ ምልምል ወታደሮች ወደ ስልጠና እየገቡ ነው። አቶ የማነ ገብረ መስቀል ደግሞ ኢትዮጵያ ዘመቻ ከፍታብናለች ሲሉ ተከስተዋል። እነዚህን ጉዳዮች ተንተርሰን ሰፋ ያለ መረጃን እናደርሳችኋለን። እንደተለመደው ቪዲዮ ላይክ እና ሼር በማድረግ ጥቂት ደቂቃዎችን አብራችሁን እንድትዘልቁ ግብዣችን ነው። ወደ መረጃችን እናምራ። ትናንት በወጣ መረጃ የኤርትራው ፕሬዝዳንት ለ8 አገራት የስብሰባ ጥሪ ደብዳቤ ልከዋል። የስብሰባ ጥሪ የደረሳቸው አገራት መካከልም ግብጽ፣ ሳውዲ አረቢያ፣ ጆርዳንና የመን ይጠቀሳሉ። የስብሰባው ዓላማ በቀይ ባህር ላይ የተፈጠረውን ውጥረት የተመለከተ ሲሆን ቀይ ባህርን እንጠብቀው የሚል ጥያቄ ከሻዕቢያው መሪ አቶ ኢሳያስ አፈወርቂ እንደቀረበም ተመላክቷል። ኢትዮጵያ ወደ ቀይ ባህር ጉዞ መጀመሯ ያሰጋቸው አረብ አገራት በኤርትራ ጥላ ስር መሰባሰባቸውን ቀጥለዋል። ዓላማቸው የኢትዮጵያን ከቀይ ባህር ማስተጓጎል ነው። ኤርትራም ካሁኑ ጩኸቷን ጀምራለች። የሀገሪቱ ማስታወቂያ ሚኒስቴር አቶ የማነ ገብረ መስቀል ትናንትና ባወጡት ጽሑፍ ኢትዮጵያ ዘመቻ ከፈተችብን ሲሉ አዲስ ውንጀላ አቀርበዋል። የኢትዮጵያን ፖለቲከኞች በአገራቸው ኢኮኖሚ ላይ እየተሳለቁ ነው የሚል ክስም አቀርበዋል። የማነ በኤክስ ገጻቸው ባሰራጩት መልእክት አንዳንድ እርባና ቢስ የኢትዮጵያ ፖለቲከኞች በኤርትራ ላይ የማያባራ ሴራ እየጎነጎኑ ነው ሲሉ ነው የከሰሱ። በኤርትራ ቃል አቀባይ አንዳንድ የኢትዮጵያ የፖለቲካ ቡድኖች የተባሉት አካላት በኤርትራ ወቅታዊ የኢኮኖሚ ቁመና ላይ የማጥላላት ዘመቻ ከፍተዋል ነው ያሉት። አንዳንድ የኢትዮጵያ ፖለቲካ ቡድኖች ከፍተዋል የተባሉ የኢኮኖሚ ቁመና ማንኳሰስ የኤርትራን ድብቅ አቅም ወይም የወደፊት ተስፋ ለማጣጣል ተብሎ የሚፈጸም ነው ይላሉ አቶ የማነ። በኤርትራ ላይ ተንኮል በመሸረብ የሆነ ጆላቸውን አንዳንድ የኢትዮጵያ ፖለቲከኞችንም ወርፈዋል አቶ የማነ። ኤርትራ በኢትዮጵያ ፖለቲከኞች ቀደም ሲል ቀይ ባህር መቆጣጠር ላይ መሰረት ያደረገ የግዛት ማስፋፋት ዘመቻ ተከፍቶብኛል የሚለው ክስ በማህበራዊ ሚዲያ ለሚንሸራሸሩ ጥቃቅን ትርኮች መልስ እየሰጠች ትገኛለች። ኤርትራ በኢትዮጵያ ፖለቲከኞች በኩል ኢኮኖሚ አቅሜ ላይ ገጥሞኛል ያለችው ስላቅ በማህበራዊ ሚዲያዎች አልፎ አልፎ የብሽሽቅ አጀንዳ ሆኖ ይታያል። በተለይ የኢትዮጵያ መንግስት ደጋፊ የማህበራዊ ገጾች የኤርትራን ኢኮኖሚ ደካማነት የሚገልጹ የፕሮፓጋንዳ ይዘት ያላቸው ሐሳቦችን በስፋት ሲያሰራጩ ይታያሉ። በአንጻሩ የኤርትራው አገዛዝ ደጋፊዎች በኩል ኢትዮጵያ እርስ በርሷ የምትባላ አገር መሆኗን የሚገልጹ ተመሳሳይ የፕሮፓጋንዳ ይዘቶችን በስፋት ነው የሚያሰራጩት። በተለይም በጠቅላይ ሚኒስትር አብይ አህመድ አስተዳደር ድክመት ላይ ትኩረት ያደረጉ ሐሳቦች በማህበራዊ ሚዲያዎች በኤርትራ መንግስት ደጋፊዎች በስፋት ይሰራጫሉ። የኢትዮጵያና የኤርትራ መንግስት ደጋፊዎች የፕሮፓጋንዳ ፉክክሩ ከማህበራዊ ሚዲያዎች እስከ አገራቱ ሚዲያዎች መልኩን እያቀያየረም ቀጥሏል። ሁለቱም አገራት በተለይ በበላይነት በሚቆጣጠሯቸው ሚዲያዎች በኩል እርስ በርስ መወራረፋቸው የቅድመ ጦርነት ቃላት መወራወር ተደርጎም ተወስዷል። ቀደም ሲል በዚሁ ጉዳይ በመንግስታዊ ፋና ቲቪ በኩል የራሷ አሮባት የሰው ታማስላለች በሚል ስላቅ በፕሬዝዳንት ኢሳያስ አፈወርቂ ደካማነት ላይ ዘጋቢ ፊልም መሰራጨቱ ይታወሳል። ፋና ያሰራጨው የወቅቱ ዘገባ ፕሬዝዳንት ኢሳያስ አፈወርቂ ሀገራቸው ኤርትራን በአምባገነን አስተዳደር እንዳደቀቋትና ዜጎቿ የኢኮኖሚ ስደተኛ መሆናቸውን የሚገልጽ ነበር። በተመሳሳይ በኤርትራ በኩል ሀዳስ በተሰኘው ጋዜጣቸው ላይ ኢትዮጵያን የሚያንኳስሱ ጽሑፎች በተደጋጋሚ ተሰራጭተዋል። በኤርትራ መንግስት በኩል በስፋት የሚሰራጨው የፕሮፓጋንዳ ሐሳብ ኢትዮጵያ እርስ በርስ ግጭት የምትታመስ ራሷን ችላ ያልቆመች ሀገር ናት የሚል ነው። በሌላ በኩል ደግሞ ከአዲስ አበባና ከአስመራ መንግስታት ደጋፊዎች በተቃራኒ የሁለቱ ሀገራት
ዜጎች አንዱ የሌላው አገር ደጋፊ ሆነው ብቅ ሲሉም ይታያል። ከተለያዩ አውሮፓ ሀገራት በአመፀኝነታቸው ሲሳደዱ አዲስ አበባ የተቀበለቻቸው የኤርትራ መንግስት ተቃዋሚ ቡድኖች ለኢትዮጵያ መንግስት ድጋፍ እየሰጡ ነው። በአንጻሩ ከጠቅላይ ሚኒስትር አብይ አህመድ አስተዳደር ጋር የተካረረ ጸብ ውስጥ የገቡና የታጣቂ ኃይሎች ደጋፊ የኢትዮጵያ ዲያስፖራዎች አንዳንዶቹ አስመራን ደግፈው ተሰልፈዋል። የሁለቱ ሀገራት መንግስታት አንዳቸው በሌላቸው ላይ የውስጥ ተቃዋሚ ኃይሎችን ተጠቅመው በፕሮፓጋንዳ የመጠቃቃት አዝማሚያ ውስጥም ገብተዋል። ይህ በሚዲያ ደረጃ የተካረረው የአዲስ አበባና አስመራ መንግስታት ሰጣ ገባ ሄዶ ወደ ጦርነት ያመራል የሚለው ስጋትም እንደቀጠለ ነው። ባለፉት ሳምንታት ውስጥ በተለይ ሚዲያ ላይ ከፍ ብሎ የነበረው ውጥረት አሁን ላይ በአንጻራዊነት ረገብ ያለ ቢመስልም ጊዜ ጠብቆ የሚፈነዳ ጦርነት ከፊት ለፊት መደቀኑን ግን የፖለቲካ አዋቂዎች እየተናገሩ ነው የሚገኘው። በእንዲህ መልኩ ኢትዮጵያና ኤርትራ የጦርነት አፋፍ ላይ ይገኛሉ። ኢትዮጵያም የቀይ ባህር ጉዟን የቀጠለች ሲሆን አሰብን ዳግም ወደ ባለቤቱ እመልሳለሁም ብላለች። የኢትዮጵያ ንብረት አሰብ ላለፉት 30 ዓመታት ይዞ የቆየው የአስመራው መንግስትም ዛሬ ላይ በቃ ተብሏል። ኢትዮጵያ ወደ መተንፈሻዬ ወደ ህልውናዬ ቀይ ባህር እመለሳለሁ ስትል ነው በይፋ ያወጀችው። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡ በሶስተኛው ወር ነበር የአሰብና የባህር በር ጉዳይ የስልጣን ዘመናቸው ዋነኛ አጀንዳ እንደሆነ ይፋ ያደረጉት። በወቅቱ ያን አጀንዳ ይፋ ማድረጋቸውን ተከትሎ በርካታ ኢትዮጵያውያን አሰብ ሊመለስልን ነው በሚል በደስታ ፈንጥዘዋል። በአብይና ኢሳያስ የጫጉላ ወራት ወቅትም አሰብን ከኢትዮጵያ ግዛቶች የሚያገናኙ መስመሮች እንዲታደሱና የአሰብ ወደብም የጥገና ስራ እንዲደረግለት ወደ ስራ ገብቶ ነበር። ይሁንና ግን የፕሪቶሪያው ስምምነት ሲፈረም የሻቢያው መሪ አቶ ኢሳያስ አፈወርቂ በማኩረፋቸው የአሰብ ፕሮጀክት እንዲቆም ሆኗል። ከሁለት ዓመት በፊት በይፋ ወደብ የኢትዮጵያ ህልውና ጉዳይ ነው ሲሉ ጠቅላይ ሚኒስትር አብይ በጉዳዩ ላይ ሰፊ ማብራሪያ ሲሰጡ ኤርትራን ጨምሮ ለቀጠናው ሀገራት ከአየር መንገዱ እንዲሁም ከሌሎች መንግስታዊ ተቋማት ሼር ሰተናችሁ ወደብ ስጡን የሚል ጥያቄ ስናቀርብ መልሳቸው እምቢ ሆነ ሲሉ በቁጭት ገልጸውም ነበር። ለጥቀውም የባህር በርና ወደብ ጉዳይ የኢትዮጵያ የህልውና ጉዳይ ስለሆነ በኃይልም ቢሆን የወደብ ባለቤት እንሆናለን ሲሉ እቅጩን ተናገሩ። ይህ የወቅቱ የጠቅላይ ሚኒስትር ዶክተር አብይ አህመድ አሊ ንግግር ቀድሞ ያስደነገጠው የሻቢያ ሰዎችን ነበር። ከሰሞኑ ደግሞ ኢትዮጵያ የባህር በር እንደሚያስፈልጋት የሚያከራክር ጉዳይ አይደለም፣ ጥያቄው መቼና በምን ሁኔታ የሚለው ብቻ እንደሆነ ባለሙያዎች ይናገራል። የባህር በር ባለቤት መሆን በኢኮኖሚ፣ በፖለቲካ፣ በደህንነትና በዲፕሎማሲ መስኮች የሚያስገኘውን ጥቅም መዘርዘሩም ለቀባሪው ማርዳት ይሆናል። ይህ ዘርፈ ብዙ ጥቅም እንዲገኝ ታዲያ ሐሞትን ዋጥ አድርጎ ቆራጥ ውሳኔዎችን መወሰን ግድ ነው ይላሉ የጂኦፖለቲካ ሊቃን። ጉዳዩን ከወቅታዊ ሀገራዊ የፖለቲካ እውነታ ባሻገር የብሔራዊ ጥቅም ቁልፍ ጉዳይ መሆኑን ለተገነዘበ ሰው ጠረጴዛ ላይ ያሉ አማራጮችን አመዛዝኖ የተሻለውን መምረጥ የግድ እንደሆነ ይረዳል። የኢትዮጵያ ውጭ ጉዳይ ስትራቴጂስቶችም ከነበሩት አማራጮች መካከል አዋጭ የሆነውን የመረጡ መስሏል። ከነበሩት አማራጮች መካከል በብዙ ሲያነጋግሩ የነበሩት አሰብና ምጽዋ ወደቦች ነበሩ። በተለይም አሰብን በህግና በዲፕሎማሲያዊ መንገድ ማስመለስ እንደሚቻል በተደጋጋሚ ይነገራል። ይህን ተከትሎም የአስመራው መንግስትና የዲጂታል ሻቢያ ሰራዊቶች በከፍተኛ ደረጃ ሲንጫጩ እንደነበር የኤክስ መንደር ነዋሪዎች ሁሉ ያውቁታል። ነገር ግን አሰብ ወደብን በህጋዊ መንገድ ለማስመለስ የሚፈጀው ጊዜ፣ የሚፈጥረው ቁርሾና የመጨረሻው ውጤት በእርግጠኝነት አለመታወቁ ለጊዜው የአሰብ ወደብን ጉዳይ ከምርጫ መንግስት አለማስወጣቱም ይታወቃል። ሌላው አማራጭ ደግሞ የጅቡቲ ወደብን በስምምነት በነፃ መጠቀምና በምትኩ አሁን ሊደረግ እንደታሰበው ለጅቡቲ ኢኮኖሚያዊ ጥቅም የሚያስገኝ ልዋጭ መስጠት እንዲሁም በጅቡቲ የኢትዮጵያን የባህር ኃይል መገንባት እንደሆነም ይነገራል። ይሄኛውም አማራጭ ጅቡቲ በግዛቷ ያስጠለለቻቸው ታላላቅ ሀገራት ሊፈቅዱ ስለማይችሉ ተመራጭ እንደማይሆን ነው በርካቶች የሚመሰክሩት። በዚህም ታዲያ ኢትዮጵያ ወደ አሰብ ለመመለስ ግድ እንዳላት ይነገራል።